ብዙ ሰዎች ችላ ያሉት ነገር ግን ዕውቁ የጣሊያን ፊሎሶፈር ማቺያቬሊ ስለ ሰው ልጅ ተፈጥሮ የተረዳው አንድ ነገር አለ። እሱም ዝምታ ወይንም ሳይለንስ ነው። ዝምታ ኃይል ነው ይለናል። ጫጫታ የለም፣ ዝም ብሎ ያለማቋረጥ በተከታታይ ማውራት የለም፣ ራስን እንዲህ ነኝ እያሉ ማብራራት የለም። ጀስት ዝምታ። በዚህ ቪዲዮ ስለ ዝምታ በደንብ እናብራራለን። በመጀመሪያው በደንብ ግልጽ ሊሆንላችሁ ስለማይችል ከራሳችሁ ጋር እንድታገናኙት እስከ መጨረሻው መመልከት እንዳትረሱ። ወደ ቪዲዮ እንሂድ። በታሪክ ስንመለከት በጣም ኃያላን የሚባሉት ዘ ሞስት ፓወርፉል የሚባሉት መሪዎች የሚጮሁት አልነበሩም። ይልቁንስ ምን ሰዓት ዝም ማለት እንዳለባቸው፣ ምን ሰዓት ደግሞ ማውራት እንዳለባቸው የሚያውቁ ነበሩ። መሪ ሆነው ሐሳባቸውን የሚገልጹ ተገማቾች ወይም ፕሪዲክታብል ይሆናሉ። ብዙ ሐሳባቸውን ስትገልጹ ሳታውቁት ዓላማችሁንም ስትራቴጂያችሁንም እቅዳችሁንም መግለጻችሁ የማይቀር ነው። ይሄ ደግሞ ለጥቃት ይዳርጋል። የጦር መሪ ሆኖ ስትራቴጂውን የሚናገር ሽንፈትን የማምጣቱ የማይቀር ነው። ምላሳቸውን መቆጣጠር የማይችሉ ስሜታቸው እንደነዳቸው ሐሳባቸውን የሚገልጹ መሪዎች ጦርነቱን ሳይጀመር ነው የሚሸነፉት። አሁን ላይ ዓለም በጫጫታ የተሞላች፣ በማያቋርጥ ንግግር፣ በማያቋርጥ ንትርክ፣ በማያቋርጥ መግለጫ የተሞላች፣ ሁሉም እኔ ልሰማ ባይ፣ እኔ ልታይ በሚል ዓለም የተሞላች ናት። ነገር ግን የረሳነው የጥንት እውነት ቢኖር ኃይል የሚቀመጠው ወይንም እውነተኛ ኃይል የሚኖረው ሳትናገሩ ሳትገልጹት በቀራችሁት ነገር ውስጥ ነው። ደግሞ አለው እውነተኛ ኃይል የሚቀመጠው ወይንም እውነተኛ ኃይል የሚኖረው ሳትናገሩ ሳትገልጹት በቀራችሁት ነገር ውስጥ ነው። ምን ማለት እንደሆነ በደንብ በቪዲዮ እየተነጋገርን እንሄዳለን። ለምንድነው ዝምታ ብዙ ሰዎችን ምቾት የማይሰጣቸው? ዝምታ ውጥረትን፣ ጭንቀትን፣ በአጠቃላይ አለመመቸትን ይፈጥራል። ይህም ነገር ሰዎችን እንዲያወሩ፣ ብዙ እንዲያብራሩ፣ ብዙ ድብቅ ነገሮችን እንዲያወጡ ያደርጋቸዋል። በአጠቃላይ ይሄ ምን ማለት ነው? በንግግር ላይ ብዙ ጊዜ ዝምታውን የሚቆጣጠር ሰው በሁለቱ መካከል ያለውንም ግንኙነት ይቆጣጠራል። ትንሽ የምታወሩ ከሆነ፣ ብዙ ጊዜ ዝምታን የምታበዙ ከሆነ ከእናንተ ጋር ያሉ ሰዎች በጥልቅ ያስባሉ። የሚሰማቸው እናንተ እነሱን እንደተቆጣጠሯቸው ነው። ምን ማለት ነው? ሞገስ ነው ይሄ ደግሞ የሚሰጣችሁ። ብዙ ጊዜ አስተውላችሁ ታውቃላችሁ? ምንም እንኳን የማይሰራ ሰነፍ ቢሆን ብዙ ጊዜ ዝም የሚል ሰው ከሆነ ፍርሃትን ይለቅባችኋል። ስታወሯቸው ካስተዋሏችሁ ብዙ ነው የምታወሩት። የእነሱን ቫሊዴሽን ትፈልጋላችሁ። እንዴት አስቦኝ ይሆን እያላችሁ ሳታውቁት ብዙ እናንተን ስትገልጹ ራሳችሁን ታገኙታላችሁ። ያ ያደረጋችሁ ግን ምንም አይደለም፣ ዝም ስላለ ነው። ምንም አስቦም ላይሆን ይችላል። ማድረግ ያለባችሁ ግን እናንተም ዝም ማለት ነው። ለምን ራሳችሁን ታብራራላችሁ? ብዙ ስታወሩ ዓላማችሁን፣ ድክመታችሁን እየገለጻችሁ ትሄዳላችሁ። ብዙ መረጃ ለሰዎች ትሰጣላችሁ። ይህም ነገር ሌሎች ከናንተ ተቃራኒ ሆነው እናንተን ለማሳፈር፣ እናንተን ለመጉዳት ሊጠቀሙበት ይችላሉ። ማወቅ ያለባችሁ ነገር ዝምታ ድክመት ሳይሆን እውነተኛ ኃይል መሆኑ ነው። የምትፈልጉትን ክብር በማውራት ውስጥ ሳይሆን እኔ እንዲህ ነኝ፣ እኔ ክብር ፈልጋለሁ በማለት ውስጥ ሳይሆን በተቃራኒው በዝምታ ውስጥ ፈልጉት። እስኪ ሞክሩትና ውጤቱን ታዩታላችሁ። ብዙ ሰዎች የረሱት ችላ ያሉት እውነታ ቢኖር ብዙ የሚያወራ ብዙ መረጃ ይሰጣል፣ ብዙ የሚሰማ ደግሞ ብዙ መረጃ ይሰበስባል። እናም ደግሞ በዚህ ዘመን እንደ መረጃ ኃይል የለም። ብዙ መረጃ ሲኖራችሁ ብዙ የመደፈር እድል አይኖራችሁም። በተቃራኒው ደግሞ ብዙ መረጃ ከሰጣችሁ የመጠቃት እድላችሁ፣ የመበደል እድላችሁ ከፍተኛ እየሆነ ይመጣል። ብዙ ስታወሩ ፍርሃታችሁን፣ ፍላጎታችሁን፣
ድክመታችሁን እንዲሁም እቅዳችሁን ትገልጻላችሁ፣ ታጋልጣላችሁ። ነገር ግን ዝም ያለው ሰው ይመለከታል፣ ይማራል፣ ያሰላስላል እናም ይጠብቃል። ማቺያቬሊ መሪዎችን ሲመክር የሚመክራቸው እንዲህ ብሎ ነበር። አንዳንዴ ብቻ እንዲያወሩ፣ እሱንም በጣም አስፈላጊ ከሆነ። ለምን ሲባል ምክንያቱም እያንዳንዷ ከምላሳችሁ የምትወጣ ቃል ኋላ ላይ ወጥመድ ሆና ልትጠብቃችሁ ትችላለች። ብዙ የማያወራ ደግሞ ብዙ አይሳሳትም። ብዙ የማያወራ ብዙ አይሳሳትም። በሕይወትም እንዲሁ ነው። በራሳችሁ እዩት። ስንት ጊዜ ነው ብዙ ነገራችሁን አውርታችሁ ያለ ገደብ ለፍልፋችሁ ኋላ ላይ በዛው ባወራችሁት ነገር ሰዎች ሊያሰማቋችሁ፣ ሊነቅፏችሁ፣ ሊጥሏችሁ የሞከሩት? ሌላው ዝምታ ራስን መጠበቅ መከላከል ብቻ አይደለም፣ ማጥቃትም ጭምር ነው። እንደ ማጥቂያ መሳሪያም ያገለግላችኋል። እንዴት? ጥያቄ ጠይቁ፣ ከዛ ጸጥ በሉ እስኪ። አትቸኩሉ፣ አታብራሩ። ሌላኛውንም ለማዳን የሚያወራውም ሰው ለማስተካከል አትሩጡ፣ ጀስት ዝም። ይህም ነገር ጫናን ይፈጥራል። የሰው ልጅ ተፈጥሮ እንዲህ አይነቱን ነገር መቆጣጠር ይከብደዋል፣ ጫናን ይፈጥርባቸዋል። እናም ያለማቋረጥ እንዲያወሩ፣ ብዙ እንዲያብራሩ፣ እናም ካቀዱት ነገር በላይ ብዙ ነገር እንዲያጋልጡ ያደርጋቸዋል። ይሄ ነገር ኃያላን የሚባሉ መሪዎች፣ መርማሪዎች ለዘመናት እንደ መሳሪያ ሲጠቀሙት ኖረዋል። ዝምታ ያለምንም ግዳጅ ኃይል እውነታን እንድታውቁ ያደርጋቸዋል። ሌላኛው ደግሞ ዝምታ ድብቅነትን ይፈጥራል። ሰዎች በተፈጥሯቸው ድብቅ ነገር ያጓጓቸዋል። ዝም የሚል ሰው ቢያወራችሁ ራሱ ገጥሟቸው ያውቁ? አወራኝ እኮ ብለው ደስታን ሊፈጥርላቸው ይችላል። በቃ ስለሱ ማወቅ ስለሚያጓጓቸው። እንደ ግሩፕ ካያችሁ በሆነ ጀማዓ ውስጥ ብዙ የሚያወራ ሰው ችላ የሚባለው እሱ ነው። ዝምተኛው ግን ብዙ ጊዜ ትኩረት እሱ ጋር ነው። ለምን ከተባለም ምክንያቱም ዝምታ የሚያሳየው ኮንፊደንስ፣ ኮንትሮል ወይም ቁጥጥር እና ኃይልን ነው። መጽሐፍ ቅዱስ እንደሚለው ሰነፍ በጠቢባን መሃል ዝም ብሎ ስለተቀመጠ ብቻ በዝምታው ጠቢብ መስሎ ይወጣል ይላል። በኢስላም ሐዲስም ዑመር ካሊፌት ዑመር እንደተናገሩት በዝምታዬ ተጸጽቼ አላውቅም ይላሉ። የዘመናዊው ዓለም ውድቀት እስኪ ዓለምን ይዋት። የሚያቋርጥ ትዊትስ፣ የሚያቋርጥ አረፍተ ነገሮች፣ የሚያቋርጡ ፈጣን ምላሽ። መሪዎች ከማሰባቸው በፊት ነው ሐሳባቸውን የሚገልጹት። ህዝቦች ዝም ብለው የመጣላቸውን እያወሩ በራሳቸው ሐሳብ ራሳቸውን ያጠፋሉ። ሥራ ቦታችሁ ባላስፈላጊ ንግግሮች ሥራችሁን ታጣላችሁ። ማቺያቬሊ እንዲህ ብሎ ያስጠነቅቀናል። nothing wastes more than haste። ምን ማለት ነው? ከመቸኮል በላይ መባከን የለም ይለናል። ቸኩላችሁ የምታወሯቸው ነገሮች ሰርፕራይዝን ያጠፋሉ፣ ስትራቴጂያችሁን እንድታጋልጡ ያደርጋል እና ምርጫንም ያጠፋል። ዝምታ ሁሉም በሮች ክፍት እንዲቀሩ ያደርጋል። ምን ማለት ነው? ለምሳሌ ሐሳባችሁን መቀየር ብትፈልጉ እንኳን ያወራችሁትን ሐሳብ መቀየርና ያላወራችሁትን ሐሳብ መቀየር አንድ አይደለም፣ ፍጹም የተለያዩ ነገሮች ናቸው። ዝምታን ማስተር ያደረጉ ሰዎች ስሜታቸውን መቆጣጠር ይችላሉ። ነገሮቻቸውን ድብቅ ስላደረጉ ከብዙ ጥቃት፣ ጥላቻ ራሳቸውን ይጠብቃሉ። ሞገስ ይሰጣቸዋል። የሚያወሩት ነገር ዋጋ ሲኖረው ብቻ ነው። ሰውንም ይቆጣጠራሉ። የሚፈልጉትን ነገር ያደርጋሉ። ሐሳባቸውን ስለማይገልጹ ብቻ፣ ስለማያወሩ ብቻ እንደፈለጉ ማድረግ ያለባቸውን ነገር ሲኖር ማድረግ የሚፈልጉትን ያደርጋሉ። ሐሳባቸውን በራሳቸው እንደፈለጉ መቀያየር ይችላሉ። ምን ማለት ነው? ምንም ስለማያወሩ ማንም ሐሳባቸውን ቢቀያይሩም ራሳቸው እንደፈለጉ ያደርጉታል። ራሳቸው ይቀያይራሉ። ምክንያቱም ሰውን እንዲጠብቅ ያደረጉት ነገር የለም። ይህም ምን ማለት ነው? የራሳቸውን ሁኔታ ራሳቸው ብቻ ነው ማለት ነው የሚቆጣጠሩት። እስኪ ወደ መጨረሻው ደርሰናል። አሁን ታማኝ ሆናችሁ ራሳችሁን ጠይቁት። ብዙ ነው የምታወሩት? ማብራራት በሌለባችሁ ሰዓት ራሳችሁን ታብራራላችሁ። ያላደረጋችሁትን ነገር ብዙ ታብራራላችሁ። እናም ከሰው ጋር ስታወሩ ያ ሰው ዝም ሲል ወይም
ከዝምተኛ ሰው ጋር ስታወሩ ዝም ስላለ ብቻ ጫና ውስጥ ገብታችሁ ብዙ ራሳችሁን ለመግለጽ ሞክራችሁ አታውቁም? የሆነ የቁጥጥር ስሜት ተሰምቷችሁ አያውቅም? ወይስ ማቺያቬሊ የተረዳውን ነገር ድሮም ተረድታችሁ በዚህ መንገድ እየኖራችሁ ነው? ሐሳባችሁን በኮሜንት ግለጹ። እናም ጫጫታ በሞላበት ዓለም አንድ ዝምታ ከሁሉም ጫጫታ በልቶ ይታያል። ንግግሬን በዚህ ዘጋለሁ። ይሄ ፕራይም ኢንስፓይሬሽን ቻናል ነው። ይሄ መልእክት የሚጠቅም አንድ ነገር ካገኛችሁበት ሌሎች ቪዲዮዎች ስንለቅ እንዲደርሳችሁ ሰብስክራይብ እያደረጋችሁ ኖቲፊኬሽናችሁን ኦን አድርጉ። ላይክ፣ ሼር፣ ኮሜንት አድርጉ። አመሰግናለሁ። ቻው